አርሰናል ሰሞኑን ሁለት ተጫዋቾችን ለማስፈረም ንግግር እንደጀመረ መረጃዎች እየጠቆሙ ይገኛሉ። ማስኩዌራን ከቫሌንሻ እንዲሁም ኤሜሬቼዜን ከክሪስታል ፓላስ ለማስፈረም ጥረት እያደረገ ነው። እስኪ ሁለቱን ተጫዋቾች ተጠቅሞ ሊጠቀም የሚችለውን ግምት ያስተላለፍ አብረን እንመልከት። በግብ ጠባቂነት ራያን ያሰልፋል ተብሎ የሚጠበቅ ይሆናል። እንዲሁም በሌፍት ባክ ፖዚሽን ላይ ካላፊዮሪ ወይም ሉዊስ ስኬሊ ይኖራሉ ተብሎ ይጠበቃል። በሴንተር ባክ ፖዚሽን ላይ አዲሱ ፈራሚ ማስኩዌራ ለሳሊባ ተተኪ ሆኖ ፖዚሽኑን ያገለግላል ተብሎ የሚጠበቅ ይሆናል። በራይት ባክ ፖዚሽን ላይ ቲምበር ይኖራል ተብሎ ይታሰባል። እንዲሁም ቤንጃሚን ዋይትም በዛ ቦታ ላይ መሰለፍ አቅም አለ። ሌላው በዲፌንሲቭ ሚድፊልደርነት አዲሱ ፈራሚ ኖርጋርድ ይሰለፋል ተብሎ የሚጠበቅ ይሆናል። በተመሳሳይ ያው ከራይል ሶሴዳድም የዙቢሜንዲን ፊርማ ስለጨረሰ በዛ ፖዚሽን ላይ እንደ አስፈላጊነቱ ያገለግላሉ ተብሎ የሚጠበቅ ይሆናል። ሌላው ምናልባት በሌፍት ዊንገር ፖዚሽን ላይ ከክሪስታል ፓላስ ኤሜሬቼዜን ለማስፈረም ጥረት እያደረገ እንደሆነ እየወጡ ያሉ መረጃዎች ይጠቁማሉ። በዛ ቦታ ላይ አሪፍ አገልግሎት ይሰጣል ተብሎ ይጠበቃል። እንዲሁም በ9 ቁጥር ፖዚሽን ላይ ሴስኮን ለማስፈረም ንግግር ላይ እንደሆነ የሚታወስ ነው።